ምን ኃይል እንደከበበኝ ሳላውቀው ከከበበኝ የጅብ መንጋ መሃል አመድ ረፍ ብዬ ተፈተለኩ። ምን አይነት ጉልበት፣ ምን አይነት ኃይል ነው! በየት እንደዘለልኩ ምን እንደረገጥኩ ሳላውቀው ጅቦቹን አመለጥኳቸው። ለነገሩ የአህያ ሲሳይ ቀርቦላቸው እኔን የሚከተሉበት ምንም አይነት ምክንያት የላቸውም። አህያዋን እንዴት እንደተቧጨቋት በአይነ ህሊና የሳልኩት። ጨርገድ፣ ላጥ፣ መሽለቅ ድምጿም የሚቀራቸው አይመስለኝም። እሷን ተቋድሰው እኔን ይከተሉኝ ይሆን? እንጃልኝ። ጫካው ማለቂያ የለውም። እኔ ግን በማላውቀው ኃይል እንደ ጥንግ እየተወረወርኩ ነው። ሰው እያለው እንደማውቀው ሰዎች በተፈጥሮ የተሰጣቸው አድሬናሊን የሚባል ቅመም በሰውነታቸው ውስጥ ይገኛል። እኔን እንደ መልአክ የተራዳኝ ግን ሰው እያለው የኢያሪኮን ቅጥር የሚያህል አጥር ያዘለለኝን እሾህ የአበባ ያህል ያስጨበጠኝን ይልቃል። ከሰው ወደ ውሻነት በአስማት ባልለወጥ ኖሮ ይህን ያህል ስለ ውሻ አፈጣጠር ለምን እጨነቅ ነበር? አሁን ግን ውሻ ነኝ። ስለ ውሻ የማሰብ ግዴታ አለብኝ። አእምሮዬ የሰው ይሁን እንጂ ከቆዳዬ ጀምሮ ያው የውሻ አካል ነው ያለኝ። ሰው እያለው ስለ ውሻ አፈጣጠር የማውቀው ጥቂቱን ነበር። ግራጫ ቀለምን በመለየት የውሾች እይታ ከሰዎች በግማሽ ያነሰ መሆኑን አውቃለሁ። ውሾች ለሚንቀሳቀስ ቁስ ያላቸው እይታ ከፍ ያለ ነው። ከ800 እስከ 900 ሜትር ርቀት ጌታቸውን መለየት ይችላሉ። እኔ ግን ገና ጌታም እመቤትም የሌለኝ ውሻ ነኝ። ጥቅጥቅ ያለውን ጫካ በዚህ ድቅድቅ ጨለማ በማቋረጥ ላይ ነኝ። ውሾች በዝቅተኛ ብርሃን ውስጥ የማየት አቅማቸው ከፍተኛ መሆኑን የተገነዘብኩት በዚህ ጨለማ ውስጥ ትንኝ ሳትቀር እያየው ከምንም ቋጥኝና ግንድ ጋር ሳልጋጭ በዚህ ፍጥነት እየሮጥኩ በመሆኔ ነው። ሰው ሆኖ ኖሮ ይሄኔ ግንባሬ 10 ቦታ ላይ ተፈነካክቶ የአዋዜ ቅል መስዬ ገባ ነበር። ሳይንቲስቶች እንዳረጋገጡት ሰዎች 180 ዲግሪ ጎንና ጎን በአንዴ ማየት ሲችሉ፣ ውሾች ግን እኛ ውሾች ግን 270 ዲግሪ ዙሪያ ገቡን ማየት እንችላለን። እኛ ውሾች ሰው እንደነበርኩ ጭራሽ እየረሳሁት ነው እንዴ? ከሰዎች እጅጉን በላቀ ሁኔታ ከትንሹ የ40 ኸርዝ ኮሽታ እስከ ትልቁ 60,000 ኸርዝ ጆሮ የሚበሳ ድምፅን የመስማት አቅም አለን። ይህም ማለት የሰዎችን 4 እጥፍ የሚሆን የመስማት ችሎታ አለን ማለት ነው። ሌላው ታላቁ ችሎታችን እርጥበት በማይለየው አስማተኛ አፍንጫችን አማካኝነት ጥሩ የማሽተት ብቃታችን ነው። የአእምሮአችን አብዛኛው ክፍል ኦሊፋክተሪ ነርቭስ በሚባሉና ሽታን በሚለዩ የነርቭ ህዋሳት የተሞላ መሆኑን በኩራት መናገር ይችላሉ። ሰው እያለው ውሾችን በዚህ የአነፍናፊነት ዝናቸው አደንቃቸው ነበር። የሆነ ያልሆነውን በማሽተት በሽታ መሞላቱና በግማት መሰቃየቱ በከፊል ሰው እንደመሆኔ መጠን አሰቃቂ ነው። የባለቤቴን መልካም መዓዛ፣ የልጄን የአንገት ስር ጠረን ከእንግዲህ ለማሽተት ባልታደልም መዓዛቸው እንኳ በሩቁ እንዳያውደኝ የሆነ ያልሆነው ግማት ይህንን መልካም ዕድሌን እንደሚነፍገኝ ጥርጥር የለውም። ይህን ሳሰላስል ከአንድ አስደንጋጭ እውነት ጋር ተላተምኩ። እኔን ሆኖ ላየ ሰው ይህ አሳዛኝ እውነት ብርክ የሚያስይዝ አስደንጋጭ የውሻ አፈጣጠር ነው። የውሾች አማካይ ዕድሜ ከ13 ዓመት አይዘልም። እስካሁን በምድር ላይ ረጅሙን ሕይወት የቀጨው ውሻ በ29 ዓመቱ ነው የሞተው። ድንቄም ረጅም ዕድሜ! ሕይወቴ በውሻ ሕይወት፣ ዕድሜዬ በውሻ ዕድሜ፣ ኑሮዬ በውሻ ኑባሬ፣ ምንዳዬ በውሻ ምንዳ፣ ድርጎዬ በውሻ ድርጎ ተሰፍሮልኛል ለካ። አያችሁ ክፉ ጣዬ! በአስማት ከሰውነት ወደዚህ ጥቁር ውሻነት ስለወጥ የዚህ ውሻ ዕድሜ ስንት እንደሆነ እንኳን አላውቅም። ትልቅ ውሻ ነው ማለቴ ትልቅ ውሻ ነኝ። ዕድሜ ወይም የገባውበት ውሻ ዕድሜ ከ10 ዓመታት በላይ እንደሆነ ጥርጥር የለውም። ያም ማለት ከውሻው የዕድሜ አማካይ ደርሻለሁ ማለት ነው። የሞት ዱካ ወደ ጉበኔ እየቀረበ ነው። እረ መመለሻ ያለ
እረ ከዚህ ውሻ ማን ያስወጣኝ? በምን ቋንቋ ለማን ልናገር? ብናገርስ እንኳ የማልናገረውን በየትኛው የአስማት ዕውቀቱ ወደ ሰውነት ይመልሰኛል? እንደ አውሮፓ አቆጣጠር በ1939 የሞተውና ዕድሜ ዘልዛላው ተብሎ የሚታወቀው ብሉይ የተባለው አዛውንት ውሻ በ29 ዓመት ዕድሜውን ያረፈው። ድንቄም ዕድሜ፣ ድንቄም አዛውንት። ሃይ ብሉይ፣ ኖረህ ሞተሃል። የብሉይን ዕድሜ ዘልዛላነት ጊነስ ቡክ የተባለው የድንቃ ድንቅ ታሪኮች መመዝገቢያ መጽሐፍ አጃኢብ ብሎት ነበር። መጽሐፉ ይህም ዕድሜ ያልተረጋገጠ ነው በማለት በትክክል የመዘገበው በ26 ዓመት ከ9 ወራት ዕድሜው የተቀጨውን ፑሱኬ የተባለውን ውሻ ነው። የእኔ ነገር ያለቀለት ነገር ነው። በቅርቡ ተሰናባች ነኝ። ወይኔ ዲዲሞስ፣ ለመሬት የከበድኩ አባወራ እንዲህ ሆኜ ሞታለሁ ብዬ አስቤውም አላውቅም ነበረ። ስንት ህልም ነበረኝ መሰላችሁ? እስከ ህልሞቼ ልቀበር ነው በቃ። ምን ይደረግ፣ ይበለኝ አላርፍ ያለች ጣት እንዲሉ ይኸው 29 ዓመት ብርቅ ወደ ሆነባቸው የውሾች ዓለም ተቀላቅዬ አረፍኩ። ሐዘን እንዲያንገላታኝ ስበር የመኪና ድምፅ ተሰማኝ። ቆየት ብሎ ደግሞ የከብቶች ጠረን ሸተተኝ። የት እንዳለው እስካሁን አላወቅኩም። ዳሩ ባውቅስ ምን ያደርግልኛል? ከዚህ በኋላ ንብረት የለኝ፣ ሀገር የለኝ፣ ምን የለኝ። ሰው ሸተተኝ። ጫካውን በሩጫ ጨርሼዋለሁ። አንድ ሸክም ከላይ ላይ የወደቀ መሰለኝ። ሰው ላይ ነው። ሰው የድሮ ዘመዴን። ሰው መሆን እንዲህ ያስቀናል ለካ። ግን በእርግጥ ሰው መሆን ያስቀናል? ለማንኛውም የሰው ሽታ ሲሸተኝ የደስታ ሲቃ መላ አካሌን አጥለቀለቀው። ቢያንስ ሕይወቴ ለዛሬ ታድራለች። አራዊት ስጋዬን ሳይቃሟት ሰው ወዳለበት ደርሻለሁ። እርምጃዬን ቀነስ አድርጌ እያደባው ወደ አንድ ጉብታ ወጥቼ ቁልቁል ተመለከትኩ። ከማዶ ጭል የሚል እሳት የሚነድባት ጎጆ ቤት ታየችኝ። ወደዚህ ደግሞ የሚጠገን ይሁን ፈርሶ የሚሰራ የመኪና መንገድ አለ። ዝቅ ብሎ ደግሞ የመንገዱ ሰራተኞች ጊዜያዊ መጠለያ ይመስለኛል። እጅብ ያሉ ቆርቆሮ ቤቶች ይታዩኛል። ወደዚያው ገሰገስኩ። ረሃቤን የሚያስታግስ ትንሽ ፍርፋሪ በዚህ መንደር ውስጥ እንዳገኝ አጥብቄ ተመኘው። ከጥቂት ደቂቃዎች በኋላ መንገዱን ተሻግሬ እጅብ ወዳሉት ጊዜያዊ መጠለያዎች አጥር ተጠጋሁ። በዚህ መጠለያ ውስጥ ያሉት ሰዎች አልተኙም። እንግሊዘኛና ቻይንኛ እየቀላቀሉ እንደ ማማት ይንጫጫሉ። ይበልጥ ወደ አጥሩ ተጠግቼ አጮልቄ ስመለከት እሳት አንድደው ሲያወኩ ተመለከትኩ። ቻይናዎች ናቸው። 2 አበሾችና አንዲት ዜግነቷ በመልኳ የማትታወቅ ፈረንጅ አብረው ነበሩ። ሌላ አንዲት ልጃገረድ ሀበሻ አጥሩ ጥግ ከአንድ አውራጣት ከሚያክል ቻይና ጋር ትላፋለች። አጥሩን አልፌ ወደ ውስጥ ለመዝለቅ ስሞክር አንድ አስደንጋጭ ሐሳብ ከአእምሮዬ ተሰነቀረ። ቻይናዎች ውሻ እንደሚበሉ ሰምቻለሁ። አርደው በሚሞቁት እሳት ጠብሰው ቢያጣጥሙኝስ? ክው ብዬ ደንዝዤ ቆምኩ። እስከ ስንት ህልሞቼ ቻይናዎች ጠብሰው ሊበሉኝ። ውሻ አለ ቻይንኛ በሚመስል እንግሊዘኛ። አንድ እኔ ወዳለሁበት አጥር ጥግ ጠጋ ብሎ ያደንጓሬ ፍሬ የምታክል ብልቱን ከሙታንታው ስር በስንት መከራ ፈልጎ በማውጣት ሽንቱን የሚሸና ቻይና። መንቀሳቀስ አቃተኝ። እግሬን መንቀል ተሳነኝ። ደነዘዝኩ። እበላ ስል ልበላ። የፈጣሪ አለ። ይስማዕከ ወርቁ ክቡር ድንጋይ። ምዕራፍ 2